እግዚአብሔርም እንደዛ በሬ አይደለም ያረደው አንድያ ልጁን ብቸኛ ልጁን ያረደ ልጄን አርጄ ደግሼ ሰርግ ጠርቼ ለምንድን ነው የማትበሉት? ትቤት ነው ትትና አይደለም ረግጦ መውጣት ነው የሚሆነውና ስጋው ተተልትሎ ደሙ ሰውነቱ ላይ ወርዶ ልብሱ በደም ተነክሮ የተንበረከከበት መሬት በደም ተጨማልቋል። 40 ገርፈውት እጁን ፈቱት። አልበቃቸውም። በቃ ይበቃል ተመለስ አላሉትም። አብ ከሰማይ እንደዚህ ይላል አልጨረሰም። እኛን ያየናል አብ ከጀርባ አላለቀም። በዚህ መገረፍና ሲቃይ ብቻ አይድኑም። መሞት አለበት፣ መድማት አለበት፣ መሰቃየት አለበት፣ መሞት አለበት። ይሄ ጭካኔ መልክ ነው። ይሄ ደም ጥማት ነው። ክርስቲያኖች ወደዚህ አምላክ እንዴት በድፍረት ትጣራላችሁ? ነገር ግን እኛ ሙስሊሞች ወደ እውነታው እንጣራለን። ወደ አዛኝና ሩህሩህ ወደ ሆነው አምላክ እንጣራለን። ያ ኢየሱስን በጭንቅ ሰዓቱ ከስቃይ ያዳነውን አምላክ ወደሱ እንጣራለን። አላህ ሱብሓነሁ ወተዓላ በሱረቱ ኒሳ ምዕራፍ 4 ቁጥር 157 ላይ ኢየሱስ ክርስቶስን በተመለከተ አልገደሉትም አልሰቀሉትም አለን። ቁጥር 158 ላይ በል ረፈዐ አላሁ ኢለይሂ አለን። ይልቁንም አላህ ወደ እርሱ አነሳው በማለት ይናገራል። ይሄ ነው የፍቅር አምላክ። ኃጢአታችንን ለመማር ደም የማያስፈልገው አምላክ። ወደዚህ አምላክ እንጣራለን። ወደ አላህ እንጣራለን።